ሰላም እንዴት ናችሁ? በዛሬ ቪዲዮ ገና በሕፃንነታቸው ቢሊዮነር የሆኑ ልጆችንና የሀብታቸውን ምንጭ ምንመለከት ይሆናል። ይህን ቪዲዮ ለእናንተ ሰርቶ ለማቅረብ ብዙ ድካም ስላለው ላይክ፣ ሰብስክራይብ በማድረግ ጀምሩት። የምትመለከቱት ቤት የአንድ ትልቅ ሰው ቤት ከመሰላችሁ ተሳስታችኋል። መሐመድ አሊ ሙስጠፋ ይባላል። የ9 ዓመት ሕፃን ልጅ ነው። በራሱ የተንጣለለ ትልቅ ቪላ ውስጥ የሚኖር ልጅ ነው። በባንክ አካውንቱም በሚሊዮኖች የሚቆጠሩ ገንዘቦች አሉት። በዚህም ገና በ9 ዓመቱ የዓለማችን ሀብታም ሕፃን ልጅ ሊባል ችሏል። ይህ ልጅ የራሱ የሆኑ እጅግ ቅንጡ ፕራይቬት መኪናዎች እንዲሁም በብዙ ጋርዶች የሚጠበቁ ቅንጡ ቪላዎች አሉት። 5ኛ ቤንጃሚን ኪክስ። ይህ ልጅ የተወለደው በ1999 ዓ.ም ነው። ታዲያ ገና በዚህ ዕድሜው በሚሊዮኖች የሚቆጠሩ ረብጣ ገንዘቦች አሉት። የቤንጃሚን የሀብት ምንጭ ከቤተሰቡ ባገኘው የሥራ ማስጀመሪያ $1,000,000 ዶላሮች ራሱን በራሱ የሚያስተዳድር ሲሆን አሁን ላይ ደግሞ ሙዚቀኛም ጭምር ነው። ውልደቱንና እድገቱን በሚያሚ ያደረገው ቤንጃሚን በጣም ውድ የሆኑ ጫማዎችን መግዛት ይወዳል። ቤንጃሚን ከ2,000 በላይ ጫማዎች እንዳሉ ሲነገር ከ450 በላይ ስኒከር ጫማዎች፣ ከ700 በላይ ናይኮች እንዲሁም ከ500 በላይ ጆርዳን ጫማዎች አሉት። ታዲያ ቤንጃሚን ጫማዎቹ ከመብዛታቸው የተነሳ ከ1,000 በላይ የሚሆኑትን ለመሸጥ ለገበያ ያቀርባል። ከ4 በላይ የጫማ መሸጫ ስቶሮች ከፍቶ በመሸጥ በሚሊዮን የሚቆጠሩ ገንዘቦችን ሊያገኝ ችሏል። ታዲያ ጫማዎችን ከሱ የሚገዙ ሰዎች ተራ ሰዎች ሳይሆኑ እጅግ ታዋቂ አርቲስቶችና ዘፋኞች ናቸው። ከነዚህም መካከል ዲጄ ካሊድ፣ ድሬክ፣ ትራቪስ ስኮት፣ ፍሎይድ፣ ኬቪን ሃርት እንዲሁም ፒዲዲ ናቸው። በዚህም የተነሳ ከ15.5 ሚሊዮን በላይ ዶላር በስሙ ይገኛሉ። 4ኛ ራሺድ ቢልሃሳ። ራሺድ የአረብ ቢዝነስ ሰው የሆነው ባለሀብት የቢል ሐሰን ልጅ ነው። ራሺድ የአረብ የኮንስትራክሽን ኃላፊ ከሆነው ቢሊዮነር አባቱ ያገኘው $1,000,000,000 ዶላሮች አሉት። በዚህም እጅግ ቅንጡና ባለሀብት ሕፃን አድርጎታል። ይህ ልጅ ብዙዎች በምኞት ብቻ ማድረግ የሚፈልጉትን ነገሮች እሱ ግን ገና በዚህ ዕድሜው መሆንና ማድረግ ይችላል። በተጨማሪም ራሺድ ስኬታማ ዩቲዩበር ነው። በዩቲዩብ ቻናሉም ከ9 ሚሊዮን በላይ ሰብስክራይብ ያሉት ሲሆን በዚህም ቻናሉ ቅንጡ የሆነውን ህይወቱን በቪዲዮ በመቅረጽ ተጨማሪ ገንዘብ ከዩቲዩብ ያገኛል። አብዛኛውን ገንዘቡን የሚያወጣው ውድ መኪኖችንና ልብሶችን በመግዛት ነው። የተጣራ ሀብቱም ከ30 ሚሊዮን በላይ ዶላር ያለው ሲሆን አሁን ላይ ግን የ23 ዓመት ወጣት ሲሆን የቅንጡ መኪናዎች መሸጫ ድርጅት ባለቤት ነው። የቤቱ ስፋትም ከ3 እግር ኳስ ሜዳዎች ስፋት የሚበልጥ ሲሆን የራሱ የሆኑ የእንስሳት ጣቢያ ወይም ዙ በውስጡ አለው። በውስጡም በቁጥር ከ400 በላይ የሆኑ የተለያዩ እንስሳት ይገኛሉ። ባለው ሀብት ምክንያትም የተለያዩ ታዋቂ ሰዎች ጋር ጓደኝነትን ሊፈጥር ችሏል። 3ኛ ሪያን ካጂ። ይህ ሕፃን ከሌሎች በተለየ መልኩ ሀብታም የሆነው ቤተሰቦቹ ባወረሱት ሀብት ሳይሆን በራሱ ጥረት ነው። ሪያን ገና በዚህ ዕድሜው በጣም ትልቅ ዩቲዩብ ቻናል አለው። ሪያን ወርልድ የተሰኘው ቻናሉ ከ50 ሚሊዮን በላይ ሳብስክራይበር ሲኖረው የተለያዩ ለሕፃናት የሚሆኑ ቪዲዮዎች ይለቀቃሉ። በዚህም እጅግ ታዋቂና ዝነኛ ሲሆን አጠቃላይ ሀብቱም 35.5 ሚሊዮን ዶላር በላይ ሀብት አለው። ይህንንም ሀብት ያገኘው ገና በ10 ዓመቱ ነው። 3ኛ ልዑል ሟሊ ሐሰን። ይሄ ልጅ የሞሮኮ ሀገር የንጉሥ ዘር ነው። ይህ ልዑል በቀጥታ ከአባቱና ከእናቱ ማለትም ከንጉሱና ከንግስቲቱ ከሚያገኙት $1,000,000,000 ዶላሮች 1/4ኛ ድርሻ አለው። ይህ ልዑል ወደፊት ብዙ ኃላፊነቶችና የአባቱ አልጋ ወራሽ ስለሆነ ገና በልጅነቱ እንደ ሀገር መሪ ይከበራል። በዚህም እጅግ የተከበረና የተፈራ ልዑል አድርጎታል። ልዑሉ በዲፕሎማሲና በስትራቴጂክ አስተሳሰቡ የተዋጣለት እንደሆነ ይነገርለታል። በተጨማሪም አረቢክ፣ ፍሬንች፣ እንግሊሽ፣ ስፓኒሽ ቋንቋዎችን አቀላጥፎ መናገር ይችላል። የራሱ የሆነ $50 ሚሊዮን ዶላር በላይ የሚያወጣ መርከብ ሲኖረው ከአንድ ሀገር ወደ ሌላ ሀገር ለመሄድ እሱ ብቻውን የሚጠቀም ውድ ጀቶች አሉት። ታዲያ የዚህ ልዑል የተጣራ ሀብት ከ1.5 ቢሊዮን የአሜሪካ ዶላር በላይ ነው። 2ኛ ልዕልት ቻሪሎቲ። የንጉሥ ዊሊያን እና የልዕልት ዊልተን ሴት ልጅ ስትሆን እናትና አባቷ የታላቋ ብሪቴን ንጉሳዊ ዘር ናቸው። ከእንግሊዝ ከሚገኘው ገቢ 1/6 የሚሆነው ለእሷ ቤተሰብ ገቢ የሚሆን ሲሆን እሷም የእናትና አባቷ ሙሉ ገቢ ብቸኛ ወራሽ ነች። ታዲያ የዚች ልዕልት አጠቃላይ የተጣራ ሀብት
$3.6 ቢሊዮን ነው። በአንደኛ ደረጃ ላይ ያስቀመጥናት ደግሞ የህንዱ ዝነኛና ታዋቂ የሙካሽ አምባኒ ልጅ ነች። እድሜዋ ገና 20 ዓመት ቢሆንም የብዙ ረብጣ ዶላሮች ባለቤት ነች። ታዲያ ይች ልጅ በቤተሰቧ ውስጥም እጅግ ተወዳጅና ተጽዕኖ ፈጣሪ ልጅ ነች። ፕሪማ አምባኒ በትምህርቷም ቢሆን ጎበዝና የተሳካላት ነች። ፕሪማ በሳይኮሎጂ ከያሊ ዩኒቨርሲቲ ዲግሪዋን ያገኘች ሲሆን በአሁኑ ሰዓት ከአባቷ ድርጅት ውስጥም አንዱን በመምራት ትገኛለች። ጆይን ፎኮል የተሰኘውን የአባቷን ድርጅት የምታስተዳድረው ፕሪማ የተጣራ ሀብቷም 7.1 ቢሊዮን የአሜሪካ ዶላር ባለቤት ነች። በዚህም ከዓለም ቁጥር 1 ትንሿ ቢሊዮነር ለመሆን በቅታለች። ለዛሬ ያቀረብኩላችሁ ይህን ይመስል ነበር። በቀጣይ በሌሎች አስገራሚ ቪዲዮዎች እስከምንገናኝ ድረስ ላይክ እና ሰብስክራይብ በማድረግ ይጠብቁን።